እሺ እቺ እጽዋት ከዚህ በአካባቢው የሰው ነገር ትባላለች። ነጮች ተሽሚኖት ፕላንት ወይም ሚሞዛ ይሏታል። ይህ ቅጠል አሁን የተዘረጋ ነው። ስነከው እንዴት እንደሚጠቀለል ይየው። አትንኩኝ እያለ ራሱን እየተከላከለ ማለት ነው። እንስሳም ሊበሉት ገና እንድትቀረብ አድርገው እንዲገባል ሊበሉት ገና እንደዚህ ሲያወዛውዙት የሞተ መስሎ ራሱን ይደብቃል። ቆይቶ ከተወሰነ ደቂቃ በኋላ ይዘረጋል። ግንዱ ላይ ሾህ አለው። በሾሁ ሳይሆን ቀድሞ ቅጠሉን በመጠቅለል ነው የሚከላከለው። ከጣና ዙሪያ ደሴቶች ውስጥ የሚገኘው ከዚህ ደሴት ብቻ ነው። ሰው አትክሎት ሳይሆን በራሱ ጊዜ የበቀለ ነው። የሰው ነገር በመባል ይታወቃል። የተዘረጋውን ፓርት ቅጠሉን እየነካ ቸክ ማድረግ ትችላለህ። አንቶኒ ቪዲዮ ላድርግልህ። ይሄን እዚህ ጋር አየው፣ ወደ ታች ወርዳል። ከለሩን ይቀይረዋል። ቆይቶ ከ10 ደቂቃ በኋላ እንደነበር ይመለሳል። በጣና ዙሪያ አሁን ወደ 37 ገዳማት አሉ። የሚገኙ እዚህ ገዳም ብቻ ነው። ከዚህም ሰው አልተከለውም፣ ራሱን የበቀለው እና ከብቶችም ደብረ ማርያም ገዳም ነው። ይሄ ደብረ ማርያም ገዳም ከደብረ ማርያም ገዳም ላይ ይገኛል። ይሄ እጽዋት የሰው ነገር ትባላለች። የሰው ነገር አባቶች የሰጧት ስያሜ ነው። ከብቶችም ሊበሉት ገና እንደዚህ ሲያወዛውዙት ይሄው እንደዚህ ቅጠሉን ወደ ታች ደብቅና መሀል ላይ ሾሁን ያወጣል። ምላሳቸውን ሲወጋቸው ትተውት ይሄዳሉ። ራሱን በራሱም እየተከላከለ ይኖራል። ለዛ ነው አባቶች እቺ ሰው ማለት ናት፣ የሰው ባህሪ ያላት የሰው ነገር ብለው ስያሜዋን የሰጧት ማለት ነው። አመሰግናለሁ። እሺ